በባንክ ሂሳቡ ውስጥ የነበረው $47 ብቻ ነበር። ስራ የለውም፣ እቅድ የለውም እና ማንም በእርሱ አያምንም ነበር ራሱ እንኳን። ግን ቀጥሎ ያደረገው ነገር ሁሉም ነገር ለወጠው። በዚህ ቪዲዮ $1ን ወደ ገንዘብ ነፃነት ስለለወጠው የአንድ ብርቱ ሰው እውነተኛ ታሪክ እናያለን። ቪዲዮውን ላይክ በማድረግ ይጀምሩ። እንደ አውሮፓውያን አቆጣጠር በ2008 በከፍተኛ ደረጃ ፋይናንሻል ቀውስ ላይ ዳረን ካርተር ሁሉንም ነገር አጣም። ከሥራ ተባረረም፣ ክሬዲት ካርዶቹ ታገዱ፣ የቤት ኪራይ መክፈል አቃተው። በዚህም የተነሳ መኪና ውስጥ ነበር የሚያድረው። አንድ ቀን ምሽት በጓንቶ ውስጥ የተሰባጠረ $1 አገኘ። ያ ነበር የሱ የተጣራ ዋጋ። ትኩር ብሎ ተመለከተውና ከወራት በኋላ ለመጀመሪያ ጊዜ እንዴት ሲል አሰበ፣ ይህ መጀመሪያ እንጂ መጨረሻ ባይሆንስ? ያገኘውን $1 ምግብ ለመግዛት አልተጠቀመበትም። አሰበ፣ አሰላሰለ። በራሪ ወረቀቶችን ለማተም ተጠቀመበት። መሰረታዊ ጥቁርና ነጭ ቀለሞችን ከአንድ መስመር ጋር ተጠቅሞ እንዲህ ሲል ፕሪንት አደረገ። በማንኛውም ነገር ጊዜ ይፈልጋሉ? $10 በሰዓት። በጣም ትንሽ ሰው የለም። ይህ የሱ ማስታወቂያ ነበር። በየግድግዳውና በየፖሉ መለጠፍ ጀመረ። በራሪ ወረቀቶቹን እየለጠፈም ብዙ ኪሎ ሜትሮችን ተጉዟል። በዚያው ሳምንት አንድ ሰው ደወለለት። ቀላል የጓሮ ጽዳት ሥራ እንዲሰራለት ተስማሙ። ሰራለት። በዚህም $40 አገኘ። ጽዳት አጽድቶ ባገኘው $40 እንደገና ኢንቨስት አደረገ። ብዙ በራሪ ወረቀቶችና የተሻሉ መሳሪያዎችን ገዛ። በ3 ወር ውስጥ ዳረን በሳምንት $500 ያገኝ ነበር። ከ6 ወራት በኋላ ሬንት ኤ ሄልፐር የተባለውን አነስተኛ የአገር ውስጥ አገልግሎት ለጎደላቸው ሰዎች የሚሆን ሥራዎችን ጀመረ። እጅግ በጣም ቆጣቢ ሆኖ ነበር የኖረው። ቅንጦት የለም። የሚያገኘው እያንዳንዱ $1 ለ3 ይከፈላል። ሰርቫይቭ፣ ሴቭ እና ስኪል። በሁለተኛው ዓመት የመጀመሪያውን የትርፍ ሰዓት ሰራተኛ ቀጥሮ ነበር። በአራተኛው ዓመት 3 የጭነት መኪናዎች ነበሩት። በአምስተኛው ዓመት ድርጅታቸውን በ$2.3 ሚሊዮን ሸጧል። ዳረን ግን በዚህ አላቆመም። መኖሪያ ቤት አልገዛም፣ ላምቦ አልገዛም። ይልቁንም ኢንቨስት አድርጓል። አክሲዮኖች፣ የመረጃ ጠቋሚ ፈንዶች፣ ሪል ስቴት፣ እነዚህ ላይ መስራት ጀመረ። እሱ ስለ ገንዘብ ሁሉንም ነገር አንብቧል። እንዴት ማውጣት እንዳለበት ሳይሆን እንዴት ማደግ እንዳለበት ገብቶታል። እንዲህም አለ፣ ለገንዘብ ሀብታም ለመሆን አልፈልግም ነበር፣ ነፃነት እፈልግ ነበር። ከፍርሃት ነፃ መውጣት፣ የመምረት ነፃነት፣ ሌሎችን የመርዳት ነፃነት። አንድ ቀን ዳረን ቀላል ብሎግ ጻፈ፣ $1 ወደ የገንዘብ ነፃነት እንዴት እንደሄድኩ። ቫይራል ገባም፣ ሚሊዮኖች አነበቡት። አሁን እሱ በዓለም ዙሪያ ይናገራል። ስለ ግርግር ባህል አይደለም፣ በፍጥነት ሀብታም ስለመሆን አይደለም፣ ግን ስለ አስተሳሰብ፣ ትዕግስትና ዓላማ። ለሰዎች እንዲላቸዋል፣ ስለ ገንዘብ አይደለም፣ ማንም ሰው በማይመለከትበት ጊዜ ስለምታደርገው ነገር ነው። ነፃነት የሚጀምረው እዚህ ይላል። ስለዚህ በሚቀጥለው ጊዜ የኪስ ቦርሳን ስትመለከትና $1 ወይም $100 ስታይ የጎደለውን አትይ፣ የሚቻለውን ተመልከት። ምክንያቱም የፋይናንስ ነፃነት በነፋስ ውርቀት ስለማይጀምር በአንድ ምርጫ ይጀምራል። ስለዚህ አንተም ልክ እንደ ዳረን $1 ወይም $100 የገንዘብ ነፃነትን ተጠቅመ እንዴት ማደግ እንዳለብህ ካሁኑ ማሰብ አለብህ። ውድ ተመልካቾቼ፣ ለቻናሉ አዲስ ከሆናችሁ እንዲሁም ቤተሰብ የሆናችሁ ሰብስክራይብ፣ ላይክ፣ ሼር አድርጉ። እነሆ መልካም የስኬት ቀንን ተመኘሁላችሁ።